ቀደም ባሉት ዓመታት የድሬዳዋ ፖሊስ ማኑዋል አሰራሮችን ይከተል ስለነበር የፖሊስ አገልግሎቶችን ለማግኘት ህዝቡ ረጅም ጊዜ ማሳለፍ ግድ ይለው እንደነበር ይነገራል። አሁን ላይ በድሬዳዋ ፖሊስ የዲጂታል ስርዓት ተግባራዊ በመሆኑ ይህንን ታሪክ ቀይሮታል። አሁን ዘመኑ የዲጂታል ዘመን ነው። አይደለም ፖሊስ ሌላውም ተቋም ወደ ዘመናዊነት መግባት መቻል አለበት። ከዚህ አንፃር በርካታ ቴክኖሎጂዎችን የማበልጸግ ስራዎች ሰርተዋል። ለምሳሌ ድሬ እንግዳ የተሰኘ ቴክኖሎጂ አበልጽገናል። ይሄ ድሬ እንግዳ በከተማችን ውስጥ ያሉ ሆቴሎችን ከተቋማችን ሰርቨር ጋር የማገናኘትና ማንኛውም ግለሰብ ወደ ተቋማችን ሲመጣ የመለየት ወይም ደግሞ የማወቅ ስራዎች እየተሰሩ ነው ያሉት። የድሬዳዋ ፖሊስ ጠንካራ የጸጥታ ቁጥጥርን ለማረጋገጥና ወንጀልን አስቀድሞ ለመከላከል ተግባራዊ ያደረገ ባለው ድሬ እንግዳ በተሰኘው ሶፍትዌር ከፍተኛ ውጤት እያስመዘገበ ነው። ድሬ እንግዳ በከተማዋ የወንጀል መከላከል ስራን ለማዘመንና ፖሊሳዊ አገልግሎቶችን በዲጂታል መንገድ ለማቀላጠፍ የተዘረጋ የሶፍትዌር ስርዓት መተግበሪያ ነው። በተለይ በዚህ ድሬ እንግዳ የተሰኘው ሶፍትዌር የድሬዳዋ ፖሊስ ወደ ከተማዋ የሚገቡና የሚወጡ ተጓዦችን ማንነት በመለየት የነዋሪዎችንና የእንግዶችን ደህንነት ይጠብቃል። ወንጀል ሰርተው በሕግ የሚፈለጉ ግለሰቦችን በፍጥነት ለመለየትና የከተማዋን ሰላም ይበለጠ እንዲያረጋግጥ አስችሏል። በሌላ ክልሎች ላይ ወንጀል ፈጽመው የመጡ ወይም ደግሞ የሚፈለጉ ለኛ ለፖሊስ ጥቆማ የደረሰን ያንን ፎቶ ወደ ድሬ እንግዳ ድህረ ገጽ ውስጥ በማስገባት የትኛውም ሆቴል ለማረፍ ሲሞክር አላርም የሚሰጥና ኢሚዲየትሊ የኛ ፖሊሶች ሄደው የሚቋጠሩበት ሁኔታ ተመቻችቷል። የድሬዳዋ ፖሊስ የጦር መሳሪያ ፈቃድና ቁጥጥር አገልግሎቱን ዲጂታላይዝ በማድረግ በከተማዋና በአካባቢዋ የሚንቀሳቀሱ ህጋዊ መሳሪያዎችን ወደ ስርዓት ከማስገባት ባለፈ ህገወጥ የጦር መሳሪያ ዝውውርን በተጠናከረ መልኩ እየተከላከለም ይገኛል። የከተማዋ ነዋሪዎች በሶፍትዌሩ በመጠቀም ህጋዊ መሳሪያዎችን ያለምንም እንግልት ያስመዘግባሉ። በህገወጥ የጦር መሳሪያዎች ዝውውር ዙሪያም ለፖሊስ ጥቆማ ይሰጣሉ። ዲጂታል የጦር መሳሪያ አገልግሎት ነው የምንሰጠው። ከዚህ ቀደም ያው ዘመኑን የሚያመጥን በተለይ ደግሞ አሁን ያለንበትን ሁኔታ የሚያመጥን የጦር መሳሪያ ስርዓት ነበረን። አሁን ግን ወደ ዲጂታል ተቀይሮ በዲጂታል ካርድ የሚሰጥ ሲሆን ኪውአር ኮድ ስላለው ፎርጂድ ነው ፎርጂድ አይደለም የሚለውንም ጭምር የምንልበት ነው የምንለይበት ነው። የድሬዳዋ ፖሊስ በከተማዋና በአካባቢዋ የሚከሰቱ የትራፊክ አደጋዎችን መንስኤ በሳይንሳዊ መንገድ ለመለየትና የአደጋ ምርመራ ሂደቱን ፈጣንና ግልጽ ለማድረግም በቴክኖሎጂ የተደገፈ የቁጥጥርና የምርመራ ስርዓት ዘርግቷል። ቴክኖሎጂው ለትራፊክ አደጋ መከሰት ዋነኛ መንስኤ የሆኑ አዝማሚያዎችን በወቅቱ ለመተንተን የሚያስችል ሲሆን የትራፊክ አደጋዎች በተደጋጋሚ የሚከሰቱባቸው ቦታዎችንና የአደጋ አይነቶችን ለይቶ የሚያሳይ በመሆኑ ፖሊስ አስቀድሞ የመከላከል እርምጃ እንዲወስድ ያስችለዋል። የአደጋ ምርመራም በተመሳሳይ ሁኔታ ነው። ለምሳሌ አደጋ ምርመራችን ዛሬ የደረሱ አደጋዎችን በዛሬ ቀን ምን አደጋ ደረሰ፣ በወር በሳምንት በአመት ከፋፍለው እንዲሁም ነው ብላክ ስፖት ኤሪያዎችንም ጭምር ለይቶ የሚያሳይ ቴክኖሎጂ ላይ ነው ያለነው። በአመት ውስጥ የት አካባቢ ላይ አደጋ በዛ፣ የአደጋ አድራሾች ተሽከርካሪዎችን፣ የእድሜ ክልል፣ ጾታ፣ የትኛው የተሽከርካሪ መንጃ ፍቃድ የሚሰጥበት ቦታ ነው የሚለውንም ጭምር የሚለይና እንዲሁም ደግሞ ትኩረት የሚያስፈልጉ ቦታዎችንም አላርም እያደረገ የሚያሳውቀን ዲጂታል ተፈጥሯል። ይህ የዲጂታላይዜሽን ጉዞ የድሬዳዋ ፖሊስ የከተማዋን ሰላምና ደህንነት የበለጠ ለማረጋገጥ ያለውን ቁርጠኝነት የሚያሳይ ሲሆን ፖሊስና ህብረተሰቡን በቴክኖሎጂ በማቀራረብ በጋራ የከተማዋን ዘላቂ ሰላም የሚጠብቁበት ሆኗል። በርካታ የማህበረሰብ አገልግሎቶችን እርካታ የሚፈጥር ስራዎች ተሰርተዋል። ለምሳሌ የምርመራ ስራ ዛሬ ተጀምሮ ቀላል ምርመራዎች በ3 ቀን የሚያልቁ ከባድ ምርመራዎች በ5 ቀን እንዲያልቁ ተደርጎ ነው እንግዲህ ያው በቢፒአራችን ያስቀመጥነው። ከዚህ አንፃር የተጀመሩ ምርመራዎችንም ጭምር የቱ ጋር ተጀመረ ምን ያህል እንዳይደረሰ የሚል አመራሮች ቁጭ ብለው የሚያዩበት ሁኔታ ነው ያለውና የማህበረሰባችን እርካታን የጨመርንበት የዲጂታል ስርዓት ውስጥ መግባታችንን የሚያሳይ ነው። እንግዲህ ያለን እንደ ተቋም በጣም በርካታ ከግዢ ስርዓት ጋር ተያይዞ ከአገልግሎት ሰዓት ጋር ተያይዞ
ዘመናዊነትን ተከትለን እየሰራን ያለበት ሁኔታ ነው። በዚህም ህዝቡ ጥሩ ፊድባክ እየሰጠን ያለበት ሁኔታ ነው ያለው። የድሬዳዋ ፖሊስ በዘረጋው በዚህ የዲጂታል ስርዓት የጦር መሳሪያ ቁጥጥርን ዘመናዊ በማድረግ የውስጥ አሰራርን ከማቀላጠፍ ባለፈ በከተማዋ ነዋሪዎች ዘንድ ከፍተኛ የህዝብ እርካታን ማረጋገጥ ችሏል። ህዝብና ፖሊስ፣ ህዝብና መንግስት አንድ የሆነበት ጊዜ ላይ ያለነውና ይሄንን ማስቀጠል ደግሞ አሁንም ይጠበቅብናል ማለት ነው። ከህዝብ ጎን መሆን፣ ተደራሽ መሆን፣ ለህዝብ አገልግሎት ፈጣን ምላሽ መስጠት፣ ይሄ አሁንም ከኛ የሚጠበቅ ስራ ነው። እሱን እያከናወንን የምንቀጥልበትና የድሬዳዋ ህዝብ ግን ፍጹም መመስገን ያለበትና ለሰላሙ እየከፈለ ያለውን የትኛውንም ዋጋ የምናመሰግንበት ሁኔታ ነው ያለው።